በአሦራውያን ምርኮ ዘመን በእድሜ የሸመገለ ጦቢት የሚባል አንድ ጻድቅ ሰው ነበር። ጦቢት ከሚስቱ ሐናና ከልጃቸው ወጣቱ ጦቢያ ጋር ይኖሩ ነበር። ወቅቱ እስራኤላውያን በአሦራውያን የተማረኩበት ጊዜ ነበርና ብዙ ሰዎች ይሞቱ ነበር። ጊዜው አስፈሪ ቢሆንም ጦቢት ሙታንን ይቀብር ነበር። ሕይወቱንም አደጋ ላይ እየጣለ ለሌሎች እስራኤላውያን መጽናናትንና ምጽዋትን ይሰጥ ነበር። አንድ ቀን ሲተኛ የወፍ እዳሪ በፈሰሰበት ጊዜ ጦቢት ዓይኑ ታወረ። በተመሳሳይ ጊዜ በራጌስ ከተማ የምትኖር ሳራ የምትባል የራጉኤል ልጅ ነበረች። 7 ጊዜ ብታገባም የትኛውም ትዳር ሊሳካ አልቻለም ነበር። ምክንያቱም አስማንዲዮስ የተባለ ጋኔን በማኅፀኗ ላይ በመሆን በእያንዳንዱ የሰርግ ምሽት ባሎቿን ይገድላቸው ነበር። ጦቢያና ሳራ ፈውስና መዳንን ለማግኘት ወደ እግዚአብሔር ዘወትር ይጸልዩ ነበር። እግዚአብሔርም ለጸሎታቸው መልስ መልአኩ ቅዱስ ሩፋኤልን ላከላቸው። በአንድ ወቅት ጦቢት ሸምግሎ ስለነበር ልጁ ጦቢያን ጠርቶ በዚህ ዓለም እስካለ ድረስ ሊሰራው የሚገባውን መንፈሳዊ ሥራ እንዲሰራ በጥብቅ ከመከረው በኋላ በመጨረሻም ልጄ እኔ ሳልሞት የኑሮ ጓደኛህን ፈልግ፣ ስትፈልግም እወቅበት። እኛ የአብርሃም የይስሐቅና የያዕቆብ ዘሮች ነን። ስለዚህ ከእነርሱ ወገን የሆነችውን እንድታገባ አለው። ከዚህም ሌላ ከገባኤል ዘንድ በአደራ ያስቀመጥኩት ገንዘብ አለና እኔ በሕይወት እያለሁ ብታመጣው የተሻለ ነው አለው። ጦቢያም የአባቱን ምክር ሁሉ በጽሞና ካዳመጠ በኋላ አባባ የነገርከኝ ነገር ሁሉ በተቻለኝ መጠን እፈጽማለሁ፣ ግን ከገባኤል ጋር ስላለው ገንዘብ እንዴት ለማምጣት እችላለሁ? ሀገሩን አላውቀውም አለው። በዚህ ጊዜ ነገሩ አሳሳቢ ሆኖ ስለተገኘ ጦቢት ልጁ ጦቢያን አብሮ የሚሄድ ሰው እስቲፈልግ፣ ምናልባት አብሮ የሚሄድ ጓደኛ ታገኝ ይሆናል፣ ደሞዝም ሰጥተን ቢሆን ካንተ ጋር የሚሄድ አንድ ሰው ግድ ያስፈልገናል፣ ሂድ ሰው ፈልግ አለው። ጦቢያ አብሮት የሚሄደውን ሰው ለመፈለግ ሲሄድ አንድ መልካም ጎበዝ ሰው አገኘ። ይኸውም ሰው መልአኩ ቅዱስ ሩፋኤል በሰው አምሳል ተገልጦ ነበር። ጦቢያ ግን መልአኩ ቅዱስ ሩፋኤል መሆኑን ፈጽሞ አላወቀም ነበር። ይሁን እንጂ ጦቢያ መልአኩን ሰው መስሎ እንዳገኘው የሜዶን ክፍል ወደምትሆነውና ራጌስ ወደምትባለው ሀገር ከኔ ጋር ለመሄድ ትችላለህ? የድካምን ዋጋ የጠየከውን ያህል እሰጥሃለሁ ሲል ጠየቀው። ቅዱስ ሩፋኤልም እሺ ካንተ ጋር ለመሄድ ፍቃደኛ ነኝ፣ መንገዱንም ሆነ ሀገሩን በሚገባ አውቀዋለሁ፣ ከገባኤል ቤት ብዙ ጊዜ ኖሬያለሁና አለው። ከዚህ በኋላ ጦቢያ በል ከአባቴ ጋር ላስተዋውቅ ብሎ ወደ ቤቱ ወስዶ አስተዋወቀው። ከኔ ጋር የሚሄደው ሰው ይህ ነው በማለት ካስተዋወቁ በኋላ ጦቢትም ከወዴት እንደመጣ ማን ተብሎ እንደሚጠራ ጠየቀው። መልአኩ ቅዱስ ሩፋኤልም የታላቅ ወንድምህ ወገን ከመሆንም ሌላ ስሜም አዛርያስ ይባላል አለው። ጦቢትም የወንድሙን ዘመድ መሆኑን ከሰማ በኋላ አንተስ ወንድሜ ነህ፣ በል የልጄ ጦቢያን ነገር አደራ፣ ከሀገር ወጥቶ አያውቅምና እንዳይደነግጥ ስንቆቻቸውን አስይዞ ጦቢያንና ቅዱስ ሩፋኤልን ሸኛቸው። ቅዱስ ሩፋኤል ጦቢያን በመንገድ ይመራው ነበር። በዚህም የተነሳ ቅዱስ ሩፋኤል መንገድ መሪ ነው ይባላል። መንገዳቸውን ሲሄዱ ውለው አመሻሽ ላይ ጤግሮስ ከተባለው ታላቅ ወንዝ ደረሱና ከዚያ ለማደር ወሰኑ። በዚህ ጊዜ ከድካሙ ጽናት የተነሳ ጦቢያ ሊታጠብ ወደ ወንዙ ወረደና ልብሱን አውልቆ መታጠብ ሲጀምር አንድ ዓሣ ሊውጠው ከባህር ወጣ። ወዲያውም መልአኩ ቅዱስ ሩፋኤል ጦቢያን ያዘው፣ ዓሣውን እንዳትለቀው አለው። ጦቢያም ከዓሣው ጋር ግብ ግብ ገጥሞ እየጎተተ ወደ የብስ አወጣው። ከዚህ በኋላ ቅዱስ ሩፋኤል ጦቢያን እንዲህ ሲል አዘዘው፣ ዓሣውን እረደው፣ ጉበቱንና ሐሞቱን ጠንቅቀህ ያዘው፣ ሌላውን ግን ጠብሰን እንበላዋለን አለው። ጦቢያም መልአኩ እንዳዘዘው ዓሣውን አርዶ ሐሞቱንና ጉበቱን ያዘ፣ ሌላውን ሥጋውን ግን ጠብሰው ራታቸውን በሉ። ጦቢያም ያንን የዓሣውን ጉበትና ሐሞት ለምን እንደሚያገለግል ለመረዳት ይህን ያዘው ያልከኝ ለምንድን ነው ሲል ጠየቀው። ቅዱስ ሩፋኤልም ጋኔን ያደረበት ሰው ሲገኝ ይህን ከዕጣን ጋር ቢያጤሱበት
ጋኔኑ ይለቀዋል ሲል መለሰለት። በዚህ ሁኔታ አንድ በአንድ ሲነጋገሩ ከቆዩ በኋላ መልአኩ ቅዱስ ሩፋኤል ዛሬ ከራጉኤል ቤት እናድራለን፣ እርሱ ዘመድ ነው፣ የእርሱም ልጅ ሳራ የምትባል ቆንጆ ልጅ አለችው፣ እሷን ለሚስትነት ይሰጥ ዘንድ ለራጉኤል እነግርልሃለሁ አለው። ጦቢያም ያቺ ልጅ ከዚህ በፊት 7 ሰዎች እንዳገቧትና 7ቱም ባገቧት ሌሊት ሞተው እንደሚያድሩ ሰምቻለሁ። ስለዚህ እኔ ለአባቴና ለእናቴ አንድ ልጅ ነኝ። እርሷን አግብቼ ከዚህ በፊት እንዳገቧት ሰዎች እኔም የሞትኩ እንደሆነ አባቴና እናቴን የሚረዳቸው የለም፣ ቢሞቱም የሚቀብራቸው አያገኙምና እፈራለሁ አለው። መልአኩ ቅዱስ ሩፋኤል ግን አባትህ ከዘመዶቹ ወገን ካልሆነ በስተቀር ሌላ ሴት እንዳታገባ ሲል የነገረህን ረሳህን? 7 ባሎቿ ሞተውባታል ስለምትለው እኔ መድኃኒቱን አሳይሃለሁ። አይዞህ፣ አትፍራ፣ አትሞትም። የአሳውን ሐሞትና ጉበቱን ለምን መሰለ ያዘው ያልኩ። እንግዲህ ሐሞትና ጉበቱን ከዕጣኑ ጋር ጨምረህ ስታጤስበት በሳራ ላይ አድሮ የነበረው አስማንዲዮስ የተባለው ጋኔን ወጥቶ ይሄዳል። ፈጽሞም ወደ እርሷ በገባ ጊዜ ሁለታችሁ ይቅር ባይ ወደ ሆነው እግዚአብሔር ጸልዩ፣ እርሷም የተዘጋጀች ናት፣ ከኛ ጋርም ወደ ሀገርህ ይዛት እንሄዳለን አለው። ጦቢያም ይህንን ቃል በሰማ ጊዜ ደስ አለውና ከእርሷ በስተቀር ሌላ እንደማያገባ በሙሉ ልቡ አሰበና ወሰነ። ከዚህ በኋላ ወደ ራጉኤል ቤት በደረሱ ጊዜ ሳራ በደስታ ተቀበለቻቸው። የሳራ አባትም ጦቢያን ገና እንዳየው ሚስቱ አድናንን ይህ ልጅ የእኔ ዘመድ ጦቢትን ይመስላል አላት። ከዚያም ጋር አያይዞ ልጆች ከየት መጣችሁ አላቸው። እነርሱም ከነነዌ ሀገር ነው የመጣነው አሉት። ከዚያም ሀገር ጦቢት የሚባል ወንድም ነበረኝ፣ ታውቁት ይሆን ሲል ጠየቃቸው። በዚህ ጊዜ ጦቢያ አባቱን ሲጠራለት እናውቀዋለን፣ እኔ ራሴ የጦቢት ልጅ ነኝ አለው። ከዚህ በኋላ ራጉኤል የወንድሜ ልጅ ነህን ብሎ እቅፍ አድርጎ ሳመው። አድናንም ሳመችውና ሁሉም ተያይዘው የናፍቆት ለቅሶ ተላቀሱ። የሳራም አባት ከወንድሙ ጦቢት ጋር እንደመጡ ሲገነዘብ በጋርዱ በጥሩ ሁኔታ ጋበዛቸው። ራት ከበሉ በኋላ ጦቢያ ቅዱስ ሩፋኤል በመንገድ የነገረውን በልቡ ሲያወጣና ሲያወርድ ስለዋለ ቅዱስ ሩፋኤልን ያንን በመንገድ የነገርከኝን አሁን ፈጽምልኝ አለው። የሳራም አባት ራጉኤል ነገሩን ሰምቶ ስለ ልጅቷ መሆኑን ስለገባው ጦቢያን ልጄ ይህች ልጅ ላንተ የምትገባ ናትና ሰጥቻለሁ፣ አይዞህ፣ አትጠራጠር፣ አሁንም ብላ ጠጣ፣ ለዛሬም ደስ ይበልህ አለውና ሳራ ካለችበት የጫጉላ ቤት እንዲገባ ካደረጉ በኋላ ዘጉበት። ጦቢያም ሳራን በይ እህቴ ኑሯችን እንዲቃናልንና ጋብቻችን እንዲባረክልን አስቀድመን ወደ ፈጣሪያችን ጸሎት እናድርግ አላትና አብረው ጸሎት አደረጉ። ጸሎት ካደረጉ በኋላም ያንን የያዘውን የአሳ ጉበትና ሐሞት ከዕጣን ጋር ጨምሮ ሲያጤስበት በሳራ ላይ አድሮ ባሎቿን ሲገድልባት የነበረው አስማንዲዮስ የተባለው ጋኔን ከሳራ ለቆ ወጥቶ ሄደ። ሁለተኛም ሊመለስ አልቻለም። እነርሱም በሰላምና በጤና አደሩ። ከዚህ በኋላ የጤንነታቸውን ነገር ሲረዳ የሳራ አባት ራጉኤል ለሰርጉ ቀን የሚሆን የ14 ቀን በዓል እስኪፈጸም ድረስ ጦቢያ ወደ ሀገሩ ሄዳለሁ ብሎ እንዳያውከው አስማማው። የ14 ቀን የሰርጉ በዓል ከተፈጸመ በኋላ ሚስቱንና ጥሬ ገንዘቡን ከከብት ስጦታ ጋር አድርጎ መርቆ ወደ ሀገሩ ሰደዳቸው። የጦቢያ ወላጆችም ልጃቸው በመዘግየቱ ምን አግኝቶት ይሁን እያሉ ለጊዜው ሲያዝኑና ሲጨነቁ ነበር። ከጥቂት ቀናት በኋላም ሚስቱንና ግመሎቹን ይዞ ሲመጣ በክብርና በደስታ ተቀበሉት። የጦቢያ አባት ጦቢትም ልጅህ መጣ ሲሉት አይነ ስውር ስለነበር እርሱን እቀበላለሁ ሲል ወደቀ። ወዲያውም ጦቢያ የአሳውን ሐሞትና ጉበቱን ይዞ ስለነበር የአባቱን አይን ቀባው። ወዲያውም አይኖቹ ተከፈቱ። በመጨረሻም ከጦቢያ ጋር ሄዶ የነበረው መልአኩ ቅዱስ ሩፋኤልን የድካሙን ዋጋ ገንዘቡን ለመስጠት ጠሩት። እርሱ ግን ጦቢትንና ጦቢያን ፈጣሪያችሁን አመስግኑ፣ እናንተ እስከ ዛሬ ድረስ ከየት እንደመጣው ማን እንደሆንኩ አላወቃችሁም። የእግዚአብሔር ምስጢር ግን በክብር ሊገለጥ ይገባል እንጂ ሊሰወር ስለማይገባ የእኔን ተፈጥሮና ስም
ልነግራችሁ እፈልጋለሁ አላቸው። ተፈጥሮዬ መልአክ ነኝ። ስራዬም የቅዱሳንን ጸሎት ከሚያሳርጉ ከሰባቱ ሊቃነ መላእክት አንዱ እኔ ሩፋኤል ነኝ ሲል ገለጠላቸው። እነሱም ወድቀው የአክብሮት ስግደትን ሰገዱለት። የአባቶቻቸውን አምላክ እግዚአብሔርንም አመሰገኑ። የቅዱስ ሩፋኤል ልመናው ይርዳን፣ በረከቱ ይደርብን። ወስብሐት ለእግዚአብሔር አሜን።